በዚህ ዘመን ቀጭን ከመሆኑ ውጪ አማራጭ የለም። ምክንያቱም ቅጥነት ራሱ እንደ ፋሽን በዓለም ላይ እየመጣ ስለሆነ። ሰላም የማውቅረቁ ተከታታዮች እንዴት ናችሁ? ረዴት ነኝ። ከመጠን በላይ የሆነ ክብደት ወይንም ደግሞ ውፍረት አሁን ላይ ካላሳሰበን ምንድነው ሊያሳስበን የሚችለው? የልብ ህመም፣ ከፍተኛ የደም ግፊት፣ ስኳር በሽታ፣ የመገጣጠሚያ ህመም፣ ድካምና ኃይል መቀነስ እንዲሁም መሰል በሽታዎች ከከፍተኛ ክብደት ጋራ የተቆራኙ ናቸው። በተለይ በዚህ ዘመን ደግሞ የራስ መተማመን ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ቢሆንም ግን እኔ ዛሬ ላስፈራራችሁ ሳይሆን በጣም መልካም ዜና ይዤላችሁ የመጣሁት በቀላሉ ተፈጥሯዊ የሆነ እንቅስቃሴንና ተፈጥሯዊ የሆኑ እጽዋቶችን በመጠቀም እንዴት አድርጋችሁ ክብደታችሁን እንደምትቀንሱ፣ ሜታቦሊዝማችሁን እንደምታሻሽሉ እነግራችኋለሁ። ከዛ በፊት ግን አንድ ነገር ልንገራችሁ። ከመጠን ያለፈ ክብደት ወይንም ውፍረት በሰውነታችን ላይ ሊከሰት ከሚችልበት ሪዝን አንዱ በዳምፕነስ ምክንያት ነው። ስለ ዳምፕነስ ባለፈው ነግሬያችኋለሁ። ዳምፕነስ ማለት ከልክ ያለፈ እርጥበት በሰውነታችን ውስጥ ሲከማች ነው። ይሄ በሳይንሱ የተረጋገጠ ነው ልላችሁ አልችልም። ነገር ግን በባህላዊ የሕክምና ዘዴዎች ውስጥ እጅግ በጣም የሚታወቅ ነው። ሰውነታችን ውስጥ ያለ ቆሻሻና ፈሳሽ ደግሞ በቀላሉ የሚወገድ ካልሆነና የሚቆይ ከሆነ ሰውነታችን እየከበደ ይመጣል። ይሄ ደግሞ በተጨማሪ የሆድ መነፋት፣ ስብ በቀላሉ እንዳይቃጠል ማድረግ እንዲሁም ደግሞ ሰውነታችን ላይ እብጠት እንዲከሰት ሊያደርግ ይችላል። ዳምፕነስ ወይንም ደግሞ ከልክ ያለፈ እርጥበት በሰውነታችን ውስጥ እንዲከሰት ከሚያደርጉ ነገሮች አንዱ ቀዝቃዛ ምግቦችን እና መጠጦችን መጠጣት ወይንም ደግሞ መመገብ አንዱ ነው። ሌላው ቅባት የበዛበት ምግቦችን መመገብ፣ ጣፋጮችን መመገብ፣ ከመጠን በላይ መመገብ፣ በቂ እንቅልፍ አለመተኛት፣ ስትረስ እንዲሁም ፕሮሰስድ የሆኑ ምግቦች መመገብ፣ ጃንክ ፉድ መብላት፣ እነዚህ ነገሮች ከልክ ያለፈ እርጥበት በሰውነታችን ውስጥ እንዲከማች ያደርጋል። ቆሻሻ ይጠራቀማል፣ ፈሳሽ በቀላሉ አይወገድም። ሰውነታችን ዝግ ይሆናል ማለት በቃ በቀላል አማርኛ የምግብ መፈጨት ስርዓት በጣም ስሎ ይሆናል። ስለዚህ መልካም ዜናው ምንድን ነው? መልካም ዜናው ቀላልና ኮንሲስተንት የሆነ ላይፍ ስታይልን በመከተል ክብደታችሁን መቆጣጠር ትችላላችሁ። እንዴት? እኔ ዛሬ የምነግራችሁ ባህላዊና ተፈጥሯዊ የሆነውን መንገድ ነው። በኢትዮጵያ ውስጥ ብዙ ኮመን የሆኑ እጽዋቶች አሉ። ሜታቦሊዝማችንንና የምግብ መፈጨት ስርዓትን ሊያሻሽሉልን የሚችሉ። የመጀመሪያው ይሄ ነው። ይሄ አብሽ ነው። አብሽ ደግሞ ሃፒታይታችንን ይቆጣጠርልናል። የምግብ መፈጨት ስርዓትን ሰፖርት ያደርጋል። ብለድ ሹገር ባላንስ እንዲሆን ሰፖርት ያደርጋል። አሁንም ብሉ አይላችሁም። አብሽ የምትጠቀሙ ከሆነ ክሬቭ የምታደርጉትን ነገር ይቀንስላችኋል። ነገር ግን አብሽ ተጠቅማችሁ መክሳት የምትፈልጉ ከሆነ በፍጹም ስኳር እንዳታስገቡበት። ወይ በሻይ መልክ አፍልታችሁ ጠጡ፣ አለበለዚያ እንደኔ 2 ቀን ዘፍዝፋችሁ ጠጡ። ይሄ ምንም ስኳር የለውም። አውቃለሁ ይመራል። ለመክሳት የምትፈልጉ ከሆነ ግን ያለ ስኳር ምንም ያልገባበት አብሽ ጠጡ። ሌላው ደግሞ ዝንጅብል ነው። ዝንጅብል ደግሞ በሰውነታችን ውስጥ ያለውን ስብ ለማቃጠል ይረዳል። የምግብ መፈጨት ስርዓትን ያስተካክላል። ሜታቦሊዝምን ውስጥ ያደርጋል። የሆድ መወጠር ወይንም መነፋትን ይቀንሳል። ሌላው ሞሪንጋ ነው። ሞሪንጋ እንግዲህ በውስጡ በጣም በብዙ ንጥረ ነገሮችና በአንታይ ኦክሲደንት የበለጸገ ነው። በአጠቃላይ ሞሪንጋ ለሰውነታችን ጤና እጅግ በጣም ጥሩ ነው። አመጋገባችንን ባላንስ ያደርጋል፣ እንዲሁም ደግሞ ኤነርጂ ይሰጠናል። እነዚህን እንግዲህ በመጠቀም የሰውነት ክብደታችሁን መቀነስ ትችላላችሁ። ነገር ግን ከመጠን በላይ ያለፈ አመጋገብ ማቆም መቻል አለባችሁ። ሌላው ደግሞ ስትመገቡ በደንብ አላምጣችሁ ከዛ በኋላ ከዋጣችሁ በኋላ ቀጣይ ያለውን ጉርሻ ነው ማድረግ ያለባችሁ። ቶሎ አትጉረሱ። ሆዳችሁ እስኪወጠር ድረስ ወይም ጥግብ እስክትሉ ድረስ መብላትን ደግሞ ማስወገድ አለባችሁ። ማታ ደግሞ ከመጠን በላይ መብላት ማስወገድ አለባችሁ። እነዚህን የማታደርጉ ከሆነ እነዚህን ኸርቦች ብቻ በመጠቀም ትከሳላችሁ ማለት አይደለም። የአበላል ስነስርዓታችሁ በጣም መስተካከል አለበት። ሌላው እንግዲህ ከዚህ ጎን ለጎን ባህላዊ በሆነ መንገድ እንዴት አድርጋችሁ መክሳት እንደምትችሉ ላሳያችሁ። ይህ እንግዲህ በቻይና በጃፓን በጣም የተለመደ ልማድ ነው። ጠዋት ላይ ምግብ ሳትመገቡ ልክ ከእንቅልፋችሁ እንደተነሳችሁ ሆዳችሁ አካባቢ እንደዚህ
ምግብ መብላት የለባችሁም። ከበላችሁ ደግሞ ከ2 ሰዓት በኋላ ቆዩ ጥሩ ነው። ግን ጧት ገና ከእንቅልፋችሁ እንደተነሳችሁ ሆዳችሁ እንደዚህ አድርጋችሁ መምታት። ለ1 ደቂቃ ለ2 ደቂቃ ጧት ሁልጊዜ እየተነሳችሁ ብታደርጉት በባዶ ሆዳችሁ በጣም አሪፍ ነው። ሌላው ደግሞ እዚህ ጎናችሁ አካባቢ ያለ አጥንት አለ አይደለ? እሱ ጋር ማሳጅ ማድረግ ለ3 ደቂቃ ከቻላችሁ እስከ 5 ደቂቃ በሁለቱም በኩል ማሳጅ ማድረግ። ይሄ እንግዲህ ባህላዊ የሆነ መንገድ ነው። እዚህ አካባቢ ያለ ስብን ያቃጥልላችኋል። በተለይ ከፍተኛ የሆነ የክብደት መጠን ያለው ሰው ስቡ የሚጠራቀመው በብዛት ሆዱ አካባቢ ነው አይደለ? ስለዚህ እዚህ አካባቢ ያለውን ስብ ለመቀነስ ለማቃጠል እነዚህን ባህላዊ መንገዶች ብትጠቀሙ እመኑኝ ውጤት ታያላችሁ። ሌላው ደግሞ የጃፓኖች የቻይኖች ሚስጥር እንደዚህ ቀጭን የመሆናቸው ሚስጥር ምን እንደሆነ ታውቃላችሁ? ረጅም መንገድ ይራመዳሉ። ዋክ ማድረግ በጣም በቃ the best exercise ነው። ይሄንን ማድረግ መቻል አለባችሁ። ለትንሹም ለትልቁም መኪና ይዛችሁ ወይ የሆነ ትራንስፖርት ተጠቅማችሁ አትሄዱ። ረጅም መንገድ መሄድ በአንድ ጊዜ ስባችሁ ቅልጥ ብሎ ይጠፋል። ቀጭን ትሆናላችሁ። ከዛ በተረፈ ከስትረስ ነፃ ለመሆን ሞክሩ። እንቅልፍ በጣም ተኙ። አለበለዛ እንቅልፍ ማጣት በራሱ ከፍተኛ የሆነ ክብደት እንደሚያመጣ ማወቅ መቻል አለባችሁ። ጤናማ አመጋገብ ይኖራችሁ። ጣፋጭ አስወግዱ። ቅባት የበዛበት ምግብ አስወግዱ። አሁን የነገርኳችሁን ነገር ደግሞ ዛሬ ጀምራችሁ በማግስቱ አልሰራም አለኝ እንዳትሉኝ። በአንድ ሌሊት መቀነስ የለም። ይሄ የቀን በቀን ልማዳችሁ መሆን አለበት። ቢያንስ ይሄንን በተከታታይ ያለ ማቋረጥ 3 ወር ብታደርጉት እመኑኝ በአንድ ጊዜ የተስተካከለ የሰውነት አቋም ነው የሚኖራችሁ። ክብደታችሁ መጥፋት ብቻ አይደለም፣ ውስጣችሁ ራሱ ጤንነቱ እየዳበረ ይሄዳል። ጤነኛ እየሆናችሁ ትሄዳላችሁ። ይህንን ቪዲዮ በጣም ከመጠን በላይ ያለፈ ክብደት ላላቸው ቤተሰቦቻችሁ፣ ጓደኞቻችሁ ላኩላቸው። በኮሜንት ሴክሽን ደግሞ እስቲ ያሳውቁኝ። ስንቶቻችሁ ናችሁ የነገርኳችሁን ባህላዊ ዘዴ የምታውቁት ካላችሁ ኤክስፒሪየንሳችሁን አካፍሉኝ።